በእውነት አሜሪካን ሀገር ላይ ሚለምን ራሱ ሚኖራል ብዬ አስቤ አላቅም ነበር። እነዚህ ብላችሁ ነው የምትገቡት ጣራው ከመንካቱ የተነሳ ማለት ነውና በቃ ምን ብዬ ልንገራችሁ አላገኘኋትም እንደጠበቅኳት። ሰላም ጋይስ እንዴት ናችሁ? እንደምናችሁ? ደህና ናችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁኝ። እስቲ ዛሬ በምንድን ነው የመጣሁት? በምን ልናወራ ነው? እስቲ በምን ልንወያይ እንደሆነ መጀመሪያ እንኳን አደረሳችሁ ለትንሳኤ ጾም። እንግዲህ ያው ለክርስትና እምነት ሁሉ እንኳን አደረሳችሁ። እንግዲህ ጀምረናል በሰላም እግዚአብሔር ደግሞ ሰላም ያስጨርሰን። አሁን እስቲ ዳይ ወደ ቶፒካችን ሶሪ እና ምንድነው ዛሬ በምንድነው ይዤላችሁ እንግዲህ የመጣሁት እኔ አሜሪካንን ሳልመጣ በፊት አሜሪካንን እንዴት ነበረ ስስላት የነበረው፣ ስመጣ ደግሞ እንዴት ነው እንደጠበቅኳት ነው ወይ ያገኘኋት አሜሪካንን በሚለው እስቲ ዙሪያ ልናወራ ነውና በደንብ ስሙኝ፣ ጆሮአችሁን ከፈት አድርጋችሁ ጋይስ። እና እንግዲህ እኔን የሚመለከት ብቻ ነው፣ ሌላ ሰው ሁሉም የራሱን አመለካከት ስላለው እኔ ብቻና ብቻ የሚመለከት ነው እንግዲህ ማወራው ማለት ነው። ስለ ራሴ ነው ያጋጠመኝን ማለት ነው። እና እንዴት እንደጠበቅኳትም ስለዛ ነው እንግዲህ እኔን የሚመለከት ነው። እንግዲህ አሜሪካንን ሳልመጣ በፊት እንግዲህ ይሄ የሁላችንም የዓለምም ማስተሳሰብ ነው። አሜሪካን ከሁሉም የተለየች አይን ያረፈባት በስሟም በገነነም በብዙ ነገሯ በጣም ትገናለች በዓለምም ማለት ነውና ብዙዎቻችን እንግዲህ ያው አሜሪካንን በትልቅ እንደምንስላት እናውቃለን። ያው በሁሉም ነገር ላይ ስላለች ማለት ነው። እና እኔ እንግዲህ አሜሪካንን ያው አንዳንዴ ሙቪ ላይ የምናየው አለ፣ ብዙም ጊዜ በስፖርትም ዓለም ሊሆን ይችላል ወይ ደግሞ በተለያየ በቃ ያው በዜናም ስታዩ አሜሪካን እንደዚህ ነው፣ አሜሪካን እንዲያደረገች፣ አሜሪካን እንዲፈጠረች ስንል ነው የምናውቀውና ያው አገሪቷም አያል ናት፣ ትልቅ ናት። በቃ እንደዛ ሲባል ምንድነው ማይንዳችሁ የሚያስቡ በጣም በቃ በትልቅ እንትን ነው። በቃ እኔ እንጃ ለየት ካለም በቃ ለየት አርጌ ነው እኔ ማያት ማለት ነውና በቃ ትልቅ እንደሆነች በቃ ለምንም እነዛ ነው መጣበቃው ማለት ነውና እንግዲህ አሜሪካንን ስመጣ እንግዲህ የመጀመሪያ ጊዜ ለቫኬሽን ነው እንግዲህ እንዳልኳችሁ እንግዲህ የመጣሁት ለቫኬሽን ነው። መጀመሪያ የመጣሁት የአሜሪካንን ማለት ነው ለክሪስማስ ቫኬሽን መጣሁኝ። ስመጣ በቃ አልኳችሁ አሜሪካንን በቃ ምን ብዬ ልንገራችሁ አላገኘኋትም እንደጠበቅኳት። ምን ትላላችሁ? እንደዛ እንደሚወራላት አሜሪካንን አልጠበቅኳትም። ለኔ ነው የምላችሁ ጋይስ። እና ተገላብጦሽ ናት ለቃ አሜሪካ ተገላብጦሽ ሆና ነው የጠበቀችኝ። በእውነት በመጀመሪያ ጊዜ ስመጣ በቃ ገጠር የገባው መሰለኝ ማለት ባለቤቴ እንግዲህ በባለቤቴ ቪዚት ላደርግ ነው ቤተሰቦቹን መጀመሪያ ጊዜ ስመጣ ሊያስተዋውቀኝ ነው የመጣ ነውና ስንመጣ በቃ ነው ቤተሰቦቹ ወጣ ያለ እንዴት ነው እኛ ኢትዮጵያ ላይ ወጣ ብለ ወደ ገጠር ምናምን ይኖር የለ እንደዛ አይነትም መሰለኝ። ለምን እኔ አሜሪካንን የጠበቅኳት በቃ ሙሉ በሙሉ ፎቅ ከተማ ምናምን እንደዚህ በቃ ቤቶቹ በጣም በትልቅ እንደዚህ ነው የጠበቅኩትና
ከዛ በቃ የምጠብቀው እኔ እንደዛ አይነት ነው የሳልኩትም። ከዛ ሳይ ቤቶቹ በቃ ጋይስ ሾርት ናቸው ቤቱ እንዴ በቃ ቤቶቹን አንድ ቁም ትንሽ ረዘም ካላችሁ እነዚህ ብላችሁ ነው የምትገቡት ጣራው ከመንካቱ የተነሳ ማለት ነውና ፍሎሪዳ ነው እንግዲህ አጋጣሚ በዚሁ የሄድኩት ፍሎሪዳም ነው መኖር የነበረው። አሁን ግን ቴክሳስ ነኝ ያለው። ፍሎሪዳ ነው እንግዲህ መጀመሪያም ቫኬሽንን ሲሄድ እዛ ስለሆነ ቤተሰቦች ያሉትም እዛ ነው እንግዲህ ኑሮ ምን ኖሮ የነበር ነው ከቴክሳስም በፊት እና ቤቶቹ በጣም ጋይስ አጫጭር ናቸው። በቃ ቁጭ ብላችሁ ይከብዷቸዋል። እንዴ ኢትዮጵያ እኮ በጭቃ ራሱ ቤት ተሰርቶ ከፍ ብሎ ነው የሚሰራው አይታችሁ ከሆነ እና እዚህ ደግሞ በቃ እና በቃ ትንሽዬ እንዲህ ዝቅ ብላችሁ ቀና ስትሉ እንደው በቃ ቅርብ ነው ይገርማችኋል። እንደው ፈጣሪ እንደዚህ ቅርብ ነው ከሁላስክል እንዲህ ትቀርበን ይሆን ላለውኝ ለጣራውን ሳይ ማን ጣራውና መሬቱ በቃ አይራራቅም ጋይስ እና በጣም ከመጣላው ደግሞ እኔ ዝቅ ያለ ጣራ ቤት ለምን ኢትዮጵያ ላይ ምንም ይሁን ቤት በጣም ከፍ ያለ ነው። በቃ በጣም ትንንሽ እንደዚህ እንደ ዘበኛ ቤት ምናምን ካልተሰራ በስተቀር በጭቃ የሚሰሩት ራሱ ቤቶች ለምን በጭቃ ጋይስ ክፍለ ሀገር ሄዳችሁ ምናምን የምታቆቆነ በጭድ የተሰራ በሳር ቤት ማንም እንግዲህ ያውቃል። ሳር ቤት ኢትዮጵያን ይኖረ ገጠርም ክፍለ ሀገርም ከሄዳችሁ ልታውቁት ትችላላችሁ ልታዩም ትችላላችሁ። እና ሳር ቤት እንኳን ከፍ ብሎ ነው እውነት ቤት የሚሰራው። እዚህ ደግሞ ተቃራኒ ዝቅ ብሎ ነው የሚሰራውና በጣም በቃ ቤቶቹን ሳይ አጫጭር ናቸው። በቃ እንደ አይነቶች ናቸው። ከዛ ምንድነው ይሄ ገጠር ነው እንደ ሁላ ብዬ ጠየቅኩት ማለት ነው ባለቤቴን። ከዛ ምን ገጠር እኮ እንደዚህ ነው ገጠር እዚህ አይደለም ገጠር በጣም ይርቃል አለኝ። እና ይሄ ከተማ ነው ማለት ነው ስለው አዎ። እና በጣም የገረመኝ እንትኑ ይሄ ነው። እዛ ቀያልኩኝ ደግሞ እያደርኩ እስቲ ቸርስ እየጎነጨን ቡና አፍልቼ ነው ጋይስ። እስቲ ይሄ ነገር ያው የበፊቴን ስለሚቀሰቅሰብኝ እየጎነጨን ይሻላል ብዬ ነው። እሺ ጋይስ ቡና አፍልቼ ነው ጋይስ እንጠጣ። እና ምንድነው እንግዲህ ከቤት ይጀምራል ማለት ነው። ቤቶቹ በጣም ትንንሽ ናቸው አጫጭር ናቸው። እና ቤቶቹ ከተማ በቃ ፎቅ የምታገኙት በጣም እንግዲህ ራቅ ብላችሁ ከቤት መኖሪያ ቤት ራቅ ብላችሁ እንደ ዳውንታውን የሚባል ቦታ ለብቻ ራሱ ከዛን እዛ ቦታ ላይ ማን ነው የሚኖረው? ይሄ ዳውንታውን የሚባል ቦታ በቃ እንዳለ አፓርትመንቶች ምናምን ናቸው የሚኖሩት እንጂ ቤት የለም። እንደዛ አካባቢ ላይ ማለት ነው። ቤት ምናምን ይናፍቃቸዋል። አሁን ለምሳሌ ቦሌ እስቲ በትልቁ እንትን ቦሌ በላችሁ ቦሌ ስትሄዱ ትንሽ እዛ ከተማ መሃል ላይ ፎቅ ይኖራሉ። ቤት ደግሞ በጀርባው ምናምን በቃ የተቀራረበ ነው ብቻ እንትኑ ማለት ነው። እና እዚህ ደግሞ እንደዚህ ዳውንታውን ከተማው ላይ በቃ ፎቅ ነው የምታገኙት። አንድ ላይ ነው ፎቅ ያለው። መኖሪያ ቤቶቹ ደግሞ አንድ ላይ ነው ያሉት እዚህ ማለት ነውና እኔ ግን የሳልኩት በቃ ያ ሁሉም የተደበላለቀ አድርጌ ነው ማየው ማለት ነው የነበረው ማለት ነውና ያው ያ በጣም አስገርሞኛል። ለምን ብዙ ጊዜ ሙቪ ላይ ማይታችሁ ከሆነ ምናምን በቃ ቤቶቹ ከተማው የሆነ በቃ አንድ ላይ ከተማ የሆነው የተደበላለቀ ነው የሚመስለውና እኔ የሳልኩት በእንደዛ አይነት ነው። ግን በቃ ከተማ ለመዝናናት ሙቪ ምናምን እንደዚህ ሞል በቃ እንደዚህ ለመሄድ ትንሽ ከቤታችሁ ይርቃል። በቃ ከመኖሪያ ቤት ወይ 20 ደቂቃ ወይ 30 ደቂቃ ምናምን ነርታችሁ ነው ከቤታችሁ የምታገኙት። ግን አፓርትመንት ላይ ለመኖር ብቻ ከተማው ላይ ደግሞ ውድ ነው። እንደዛ በቃ እጥፍ ብር ነው የምትከፍሉት። በጣም በቃ ብር የሚያገኙ ናቸው። በጣም ፌመስ ሪች የሆኑ በቃ ብር ያላቸው ናቸው እዛ ላይ መኖር የሚችሉት ከተማ መሀል እምብርቷ ላይ ማለት ነውና እሱም አፓርትመንት ነው እንጂ ቤቶች የሉም።
እሱ በጣም አስገርሞኛል ስመጣ ማለት ነውና የሰዎች አኗኗር በቃ ሁሉም በቃ እኔ እንጃ ብር የሚያገኝ እኔ የምመስለኝ ማለት ነውና በቃ ሁሉም ሀብታም ነው የሚመስለኝ የነበረው በቃ የኑሯቸው በጣም በቃ እንትን ተንደላቀቀ አይነት ኑሮ የሚኖሩ በቃ ብር በኢዚ የሚያገኙ ላይ መስለኝ ነበረ ጋይስ እና አሜሪካ በኢዚ ላይፍ የለም እሱን በቃ በጣም የተገረምኩትም እሱ ነው በቃ ሰው መኖር በቃ ከፍም ዝቅም እንዳለ በቃ እንዴት ነው ኢትዮጵያ ላይ እንደምናየው አንዱ ሀብታም ሆኖ አንዱ ሚድል ሆኖ አንዱ ሰው 3 አይነት ተከፍሎ እንደሚኖረው በጣም ደሃ አለ በጣም እኔ ቢጤ አለ ሚለምን አለ በቃ ያ ነገር እኔ በእውነት አሜሪካን ሀገር ላይ ሚለምን ራሱ ይኖራል ብዬ አስቤ አላቅም ነበር ግን በጣም በቃ ውጭ የሚያድሩ አብሶ ደግሞ ስፔሻሊ ደግሞ ማለት ነው እንደነዚህ አይነት የት ነው የምታዩት መሰላችሁ እነዚህ ሲቲ ላይ በቃ ከተማ የተባለው ላይ ነው እነዚህ ሙልት ያሉት እዛ በቃ ከሄዳችሁ በጣም ነው የምታዩዋቸው የሚለምኑት ምናምን ወይደ እንትን ግን ጭር ያለ ነው እዚህ ቤቱ መኖሪያ ቤቶች ላይ እንደዚህ አይነት የለም ግን ወደ ከተማው ላይ ሲቲው ላይ ስትወጩ ፎቅ ያለበት ግርግር ያለበት በቃ እነሱ እዛ ነው የሚኖሩት እና በጣም በቃ ሳይ መጨረሻ በቃ እንዴ እኔ ቢጤ እዚህ ማለ እንዴ ብዬ ተገረምኩት ጅልናት እንዴ እንዳትሉኝ ጋይስ በማየው ነው እና እኔ በቃ በሚወራላት አሜሪካን በሚወራላት አይነት ኦፍ ኮርስ እንደዛ ነው የሳልኩትና እሱን በቃ አንደኛ በቃ በጣም እንትን ያልኩት እንዴ በቃ ሰው ልጅ ሁሉም ጋር ተቸግሮ እንደሚኖር ተረዳውኝ ማለት ነውና በቃ ትልቅም ይሁን ትንሽም አገርም ይሁን በቃ ችግር ድህነት የትም እንዳለ ዓለም ላይ እሱን ተረዳው እኔ ምን ረዳ መሰለ በጣም ትልቁ ራሱ የኔ ነጭ ሆኖ ለማኝ ይኖራል ብዬ አስቤ አላቅም ጋይስ በእውነት I don't know ለምን እንግዲህ የናንተም ለምን ብዙ ጊዜ አይታችሁ ከሆነ አፍሪካ ላይ መተው ነጮች ናቸው ብዙ ሰፖርት የሚያደርጉት ምናምን ለዛ በቃ ማይንድ የሚያስበው እኔ ሀብታም ናቸው በቃ ከማንም በቃ ድህነት እነሱ ጋር የለም ብዬ ነበር የማስበው ግን አይደለም ጋይስ እዚህም አለ እሺ አዳምጡኝ እዚህም አለ ያ እና ያስገርሞኛል በቃ እንደጠበቅኩት ደግሞ አላገኘውም በቃ የሰው አኗኗር የሰው በቃ አስተሳሰብ ብቻ በቃ ብዙ እንትኖች ውጭ ሆነን የምናስበውና መተን አንድ ነገር ላይ ስንኖር ያየነው ስንሄድ በጣም የተለያየ ነው በቃ የተለያየ በቃ ነውና አንድን ሰው ምን ተረዳውበት መሰላችሁ አንድን ነገር በውጭ ሆኖ ጀጅም አለማድረግ አንድን ነገርም በቃ አለመውሰድ እንዴት ነው አለመሳል ያንን ተረድቻለሁ እኔ አሁን እዚህ ሀገር በቃ እንደዚህ ነው ብባል ሰው ቢለኝ ወይ ደግሞ የሆነ ነገር ላይ ሶሻል ላይ አይቼ ላምን እንዳላምን አድርጎኛል ያ አስተምሮኛል ለምን እናንተ ስታዩት ነው ስትኖሩት ነው ነገሮችን ሁሉ መታቆት እንጂ ከውጭ እንደኔ ማለት ነው ከውጭ ሆናችሁ የሚባለው ነገር ምናምን ሰምታችሁ በቃ የሆነ ማይንዳችሁ ተቀብሎ ልትኖሩበት ስትገቡ ደግሞ በቃ በጣም ነው የምትገረሙት ለመኖር ራሱ የሆነ በቃ በጣም ይከብዳችኋል ያንን ለመቀበል ራሱ ማለት ነውና በጣም የተለያየ ነው እንግዲህ የአሜሪካንን እንዳልጠበቅኳት እንግዲህ ያው እንደጠበቅኳት አላገኘዋትም ለኔ በብዙ ነገሮች በጣም ይለያያል ለኔ ግድያ አለ ሞት አለ በቃ ፍራቻ አለ
በቃ ዜና ደግሞ እኔ ዜና የባለቤቴ እናት በጣም ዜና ትወዳለች። በየሰዓቱ አዳዲስ ዜና ነው የሚመጣውና ዜና ይከታተላሉ ባልና ሚስት ያው አማቾቼ ማለት ነውና በቃ ዜና ሳይ ደግሞ ጋይስ በቃ እንዴት አሜሪካን እንደዚህ ናት ወይ በቃ ብዬ ለመቀበሉ እስካምን በቃ ላለማመን በቃ ራሴን ማለት ነው። እና ያ ነገርም በጣም አስገርሞኛል። ከእንደገና በቃ ልዩነት አለ በቃ ከኢትዮጵያ ውጭ ኢትዮጵያ ውስጥ ሆናችሁ ወይ ከአሜሪካን ውጭ ሆናችሁ ወደዚህ ስታስቡ በጣም ይለያያልና ጋይሶች እንግዲህ የራሴን ነው ዛሬ ይሄንን ምነግራችሁ ማለት ነውና እንጂ ስለሌላው ሌላ ሰው ደግሞ እንደጠበቀው አግኝቶት ሊሆን ይችላል አላቅም ወይ ደግሞ ተደስቶ ይሆናል በቃ እና ያው ስትኖሩበት እየኖራችሁ ስትሄዱ ደግሞ ሞር ምንድነው የሚለውን ሲኖርበት እየተኖረ ደግሞ ሲኬድ የትኛው ጉዳቱ ያዘብናል የትኛው ጥቅሙ ያለው ሚለውን ደግሞ እየኖርን ስናይበት ነውና ግን መተን ስንመጣ የሚያስደነግጠኝ ነገር ነበር አስደነግጦኛል በወቅቱ በቃ በጣም ደንግጬበታለሁ ጋይስ ለምን አልነግራችሁም በእውነት በቃ በጣም እንደ አልኖርም ሙላ ብያለሁኝ እኔ እዚህ አንኖርም ብያለሁኝ ለባለቤቴ ማለት ነውና አጋጣሚ አሁን እንዳልኳችሁ ለቪዚት ነው መጣሁት እና አሜሪካን እንግዲህ በትንሹ ይሄንን ይመስላል እንደጠበቅኩት አለማግኘቴ እንግዲህ እስቲ እናንተ ደግሞ አግኝታችኋል ወይስ አላገኛችሁም አሜሪካንን እንዴት ነው ከሀገር መታችሁ ከተለያየ ከኢትዮጵያም ሊሆን ይችላል ከሌላ ሀገርም ከኢሮፕ ከኢሲያ የተለያየ ልትመጡ ለኑሮን ከዛ ወደዚህ የመጣችሁ ሰዎች እስቲ ካላችሁ እናንተ እንዴት ነው አሜሪካንን እንደሳላችኋት ነው ያገኛችኋት እንደጠበቃችኋት ነው ያገኛችኋት የሚለውን እስቲ ለእናንተ ትቼዋለሁ እስቲ አዎ አይደለም የሚለውን ጻፍ አድርጉልኝ እስቲ የትኛው ነው የሚበዛው ወደኔ ያለው ነው የሚበዛው ወይስ ወደኔ ያለው ነው የሚበዛው የሚለውን እንግዲህ የራሳችሁን ሐሳብም መስጠት ትችላላችሁ እስቲ ጻፉልኝ ኦፕን ነው እንግዲህ እና እንዳትረሱ ሰብስክራይብ አድርጉ ሼር አድርጉልኝ እና ያው እንግዲህ ኮሜንታችሁን እጠብቃለሁ ምን እንደምትሉ ጋይስ እና ቺርስ ቡና እየጠጣን እንግዲህ እንደዚህ እናጣፍጠዋለን ወሬውን ጋይስ በቃ እንግዲህ ጋይስ ጠብቃችኋለሁ በኮሜንት God bless you thank you ለዛሬ እንግዲህ በሌላ ደግሞ እንድሰራላችሁ የተለያየ ነገር ስለ አሜሪካን ምን እንደሆነ ከአሜሪካን ውጭ ያላችሁ ሰዎች ካላችሁ እስቲ ይሄንን ስሪልን እንደዚህ ይሄንን እስቲ ንገሪን የምትሉም ካለ እነግራችኋለሁኝ ኮሜንት ላይ ብቻ አስቀምጡ እንመካከራለን እንወያያለን ያጋጠመንን ወደ እናንተ እናስተላልፋለን እና በብዛት ብዙዎቻችሁ ጋይስ ኢትዮጵያ ላላችሁ አሜሪካንን ብዙ ጊዜ እንደዚህ አይነት ሜሴጅ አታገኙምና የኮረኮራችሁ ስሙ እሺ ስለ አሜሪካና ጋይስ በቃ ቴንክ ዩ ጋድ ብለስ ዩ እንዳትረሱ ሰብስክራይብ ማድረጋችሁ